ጂሜል አድራሻችሁን አይታችሁ ለመሆኑ ይህንን ስም ለምን ሰጠሁት ብላችሁ አስባችሁ ታውቃላችሁ? ምናልባት ይህንን የሰጣችሁ ስም በልጅነታችሁ ዛትማች ብዙም አንደርስታንድ ሳታደርጉ ሊሆን ይችላል። አሁን ግን ለስራችሁ ወይም ፐርሰናል እናንተ ዛትማች ደስ ላይላችሁ ስም ሊሆን ይችላል። ካሁን በፊት መፍትሄው አንድና አንድ ነበር። እሱ ምንድነው? የግድ አዲስ ኢሜል ክሬት ማድረግ። አሁን ግና መፍትሄው እንደዛ አይደለም። ጉግል አዲስ ነገር ይዞ ብቅ ብሏል። እሱ ምንድነው? የበፊቱ ኢሜይላችን መቀየር እንደምንችል ፋይላችን ዶክመንታችን ሉዝ ሳናረግ ስም ብቻ መቀየር ወደ ፈለግነው ከስተማይዝ ማድረግ እንደምንችል አዲስ ኦፖርቹኒቲ ይዞ መጥቷል ማለት ነው። ስማችን ሪኔም ወይ ደግሞ ለመቀየር ደግሞ ጂሜል ኢሜይላችን መግባት አለብን። ከኢሜይላችን ከገባን በኋላ ደግሞ እዚህ ኢሜይላችን ስነካው ማለት ነው ማኔጅ ዩር ጉግል አካውንት ነኩት ማለት ነው። እዚህ ፐርሰናል ኢንፎርሜሽን ያመጣላችኋል። ፐርሰናል ኢንፎርሜሽን ማለት የእናንተ ዲቴይል ኢንፎርሜሽን የያዘው ማለት ነው። ኢሜይላችን እዚህ ክሊክ ስታደርጉት ማለት ነው ወደዚህ ያመጣላችኋል ማለት ነው። እዚህ ጉግል አካውንታችሁን በዚሁ እዚህ ጋር ያውኑ የምትጠቀሙትን በዚያው ፊቸር ቴክላብ 100 ምናምን ብሎ እዚህ መጥቷል ማለት ነው። አሁን ይሄን ለመቀየር ማለት ነው እዚህ ጋር ስትነኩት አሁን አዲሱ ነው እዚህ ዩዘር ኔም ቢላችሁ ያዲሱ የምትፈልጉት አሁን እዚህ ጋር 100 የነበረው ወደ 500 ላድርገው ማለት ነው እንዲታየን ማለት ነው። ፊቸር ቴክላብ 500 ብዬ @gmail.com በቀየን አሁን ምንም መርሳት የለብኝም ማለት ነው። ኦር ሪከቨሪ ካላችሁ ደግሞ በሪከቨሪያችሁ መጠቀም ትችላላችሁ። እዚህ ጋር ቼንጅ ኢሜል ስትሉት የበፊትን ኢሜል ወደዚህ ተቀየረ ማለት ነው። አሁን እርግጠኛ ናችሁ ወይ እያለ ነው። ቼንጅ ዩር ጉግል አካውንት ኢሜል የስ ቼንጅ ኢሜል ስትሉት ያው ከረንት ኢሜላችሁን በዚህ ያሳያችኋል። ያሁን ደግሞ ኒው የምትቀይሩበት ደግሞ ወደዚህ ቀይረዋለሁ እያላችሁ ነው። ወደዚህ ትቀይሩታላችሁ ማለት ነው። አሁን ከቀየርነው በኋላ ዩ ሪሰንትሊ ቼንጅድ ዩር ጉግል አካውንት እያለኝ ነው። ይሄ ደግሞ በ12 መንዝ ወይ ደግሞ በአመት አንዴ ነው የምትቀይረው እያለ ነው። ካሁን በኋላ መቀየር አልችልም ማለት ነው። አሁን አንዴ ቀይሬያለሁ፣ ቀጣይ አመት ነው መቀየር የምችለው። እንደምትሄድ እዚህ ጋር ጽሁፉ ዋና ፖይንት ነው ብሎ አምጥቶልኛል ማለት ነው። ኦኬ እዚህ ጉግል እንትናችሁ ደግሞ ሪከቨሪ ማስገባት ጥሩ ነው ይጠቅማችኋልና ጉግላችሁ ኢሜይላችሁን ሪከቨሪ ብትጠቀሙ ጥሩ ነው። የበፊቱ ኢሜይላችሁ አሁን አዲስ ቼንጅ አድርገናል። የበፊቱ ኢሜይላችን ምን ነበር? 100 የነበረው ፊቸር ቴክላብ 100@gmail.com አዝ አልተርናቲቭ ኢሜይል ይሆናል ማለት ነው። ምክንያቱም የበፊቱ የሚያውቁን ሰዎች ኢሜይል ሊልኩልን ይችላሉና አሁንም እንዳለ ነው ማለት ነው። ምንም አይጠፋም ማለት ነው። ሪዘርቭ ነው ማለት ነው። ላይክ አዝ አልተርናቲቭ ግን አሁን የአዲስ ያስገባ ነው ዋና ኢሜይላችን ነው ማለት ነው። እንዲሁም እዚህ ጋር አልተርናቲቭ ኢሜይል ስለሚያስፈልጋችሁ አስፈላጊ ሆነ ከታያችሁ እዚህ ጋር አልተርናቲቭ ኢሜይል አድ ማድረግ እንደምትችሉ ነው። የሚገርማችሁ የበፊቱ ኢሜይላችሁ ሙሉ በሙሉ ኢንፎርሜሽናችሁ ይጠፋል ማለት አይደለም። አሁን አዲሱ ኢሜይላችሁ ስትጠቀሙ አዝ እንትን ይሆናል። ቅድሚያ ፕራዮሪታይዝ የሆነ ኢሜይል ነው። የበፊቱ ደግሞ አዝ አልተርናቲቭ ግን በሁለቱ ወደ ሁለቱ የሚላከው ኢንፎርሜሽን ይደርሳችኋል ማለት ነው። ምንም የሚያስጨንቅ ነገር የለም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉላለሁ። ቀጣይ እስከምንገናኝ ደህና ሁኑ። ሀሳብ አስተያየት ካላችሁ ኮሜንት ስር አስቀምጡልኝ።